ትናንት አርብ ይፋ የተደረገው የዩናይትድ ስቴትስ እርምጃ ኤርትራ በኢትዮጵያው ግጭት መንግስትን ወግና ከህወሓት ኃይሎች ጋር ለመዋጋት ጦሯን በመላኳና ግጭቱ አሁንም ድረስ ባለመቆሙ የተወሰደ ነው ተብሏል። በትግራይ ክልል በደረሱ የሰብአዊ መብት ጥሰቶች ብርቱ ክስ የሚቀርብባት ኤርትራ ወታደሮቿን ከኢትዮጵያ እንድታስወጣ ስትጠየቅ ቆይታለች። ኤርትራ ዛሬ የማዕቀቡን መጣል ተከትሎ ባወጣችው መግለጫ ማዕቀቡ የዩናይትድ ስቴትስ የተሳሳተና የጥላቻ ፖሊሲን የሚያንጸባርቅና በውሸት ክሶች ላይ የተመሰረተ ነው ስትል እንደማትቀበለው አስታውቃለች። የኤርትራ የማስታወቂያ ሚኒስቴር በአንድ ወገን በኤርትራ ላይ የሚጣል ማዕቀብ በውሸት ውንጀላ ላይ የተመሰረተ ዓለም አቀፍ ሕግጋትን የሚጻረርና የሀገሪቱን ሉዓላዊነት የሚጥስ ነው ብሏል። ዩናይትድ ስቴትስ በሁለት ግለሰቦችና በአራት የኤርትራ መንግስትና የገዢው ፓርቲ ተቋማት ላይ ማዕቀብ መጣሏን አስታውቃለች። ይህ ዶይቼ ቬለ ነው። በሱዳን እየተካሄደ ባለው የጸረ መፈንቅለ መንግስት ሰልፈኞች ላይ ፖሊስ ተኩሶ አንድ ሰው ገደለም። ሌሎች ሰልፈኞችን በአስለቃሽ ጋዝ በተነም። በሌፍተናንት ጀነራል አብዱልፈታህ አልቡራን የሚመራው አዲስ ወታደራዊ መንግስት መመስረቱ ከተገለጸ 2 ቀናት በኋላም ወታደራዊ አገዛዙን የሚቃወሙ ሰልፎች በመላ ሀገሪቱ ተጠናክረው ቀጥለዋል። ወታደራዊ አገዛዝ አንሻም፣ የህዝቡ ምርጫ የሲቪል አስተዳደር ነው፣ ወታደራዊ ምክር ቤቱ ይበተን የሚሉ ድምጾች በሰልፎቹ መሰማታቸውን የፈረንሳይ ዜና ምንጭ ዘግቧል። በመዲናዋ ካርቱም በነበረው የተቃውሞ ሰልፍ ላይ የጸጥታ ኃይሎች አስለቃሽ ጋዝ መተኮሳቸውና ያንኑ ተከትሎ ሰልፈኞቹን ማሳደዳቸውን የዓይን እማኞች ተናግረዋል። የመገናኛ አውታሮች በተዘጉባት የኦምዱርማን ከተማ በተመሳሳይ ፖሊሶች አስለቃሽ ጭስ በመተኮስ ሰልፈኞችን እንደበተኑ በስፍራው የነበረው የዜና ምንጩ ዘጋቢ አረጋግጧል። በወደብ ከተማዋ ካሰላም ተመሳሳይ የተቃውሞ ሰልፍ መደረጉን የዓይን ምስክሮች ተናግረዋል። የሀገሪቱ የወታደራዊና ሌሎች የጸጥታ ኃይሎች የተነሳውን ከፍተኛ ተቃውሞ ለመግታት ካርቱምን ከአጎራባች ከተሞች የሚያገናኙ ድልድዮችን መዝጋታቸው ተነግሯል። የጸጥታ ኃይሎቹ በመዲና ውስጥ ወደ ወታደራዊ ዋና መስሪያ ቤቶች የሚወስዱ ጎዳናዎችንም በተመሳሳይ ዘግተዋል። የደቡብ ሱዳን ፕሬዝዳንት ሳልቫኪር ሚያርዲት ባባረሯቸው የፋይናንስና የሀገር ውስጥ ጉዳይ ሚኒስትሮች ምትክ አዳዲስ ባለስልጣኖችን ሾሙ። ዛሬ ቅዳሜ አጋክ አችል ሉዋል የደቡብ ሱዳን የፋይናንስና ፕላኒንግ ሚኒስትር፣ መሐሙድ ሶሎሞን የሀገር ውስጥ ጉዳይ ሚኒስትር ሆነው በፕሬዝዳንቱ ፊት ቃለ መሐላ ፈጽመዋል። የሀገሪቱ የፋይናንስ ሚኒስትር የነበሩት አቲያን ዲንግ አቲያን እና የሀገር ውስጥ ጉዳይ ሚኒስትሩ ፖል ማዮም አኬክ ከኃላፊነታቸው የተሻሩት ትናንት አርብ ነበር። የፕሬዝዳንቱ ቃል አቀባይ አቴኒ ዌክ አቴኒ ሹምሽሩ በመንግስት ስራዎች ላይ የሚያሳድረው ተጽዕኖ እንደሌለ መናገራቸውን ሮይተርስ ዘግቧል። ሁለቱ ባለስልጣናት ከኃላፊነታቸው ለምን እንደተሻሩ ግን የተሰጠ ማብራሪያ የለም። በሰሜን ምስራቅ ናይጄሪያ ዮቤ ግዛት እስላማዊ ጂሃዲስቶች በጉዞ ላይ የነበረ ወታደራዊ አጀብ ላይ ባደረሱት ጥቃት በትንሹ 3 የመንግስት ወታደሮች ሳይገደሉ እንዳልቀሩ የጸጥታ ምንጮች ዛሬ አስታወቁም። ወታደሮቹ ለ12 ዓመታት በአካባቢው ለዘለቀውና ከ40 ሺህ በላይ ሰላማዊ ሰዎችን እንደገደለ የሚነገርለትን እስላማዊ የሽብር ቡድን ለመዋጋት በሚያደርጉት ጉዞ ተደጋጋሚ ጥቃት እንደሚደርስባቸው ተገልጿል። አይኤስ የምዕራብ አፍሪካ ክንፍ ትናንት አርብ ከሰዓት በኋላ ጥቃቱን ካደረሱ በኋላ ወታደራዊ ተሽከርካሪዎችን ማርኮ መውሰዳቸውን አንድ ወታደራዊ መኮንን ለፈረንሳይ የዜና ምንጭ ተናግረዋል። የሽብር ቡድኑ ባለፈው መስከረም ወር በተለያዩ ቀናት በአጀብ ይጓዙ በነበሩ የናይጄሪያ ወታደሮች ላይ ባደረሰ ጥቃቶች 24 ወታደሮች መግደሉ ተዘግቧል። በሰሜናዊ ናይጄሪያ በስፋት የሚንቀሳቀሰው የቦኮ ሐራም የሽብር ቡድን መሪ የነበረው አቡበከር ሼካው ከምዕራብ አፍሪካው አይኤስ ጋር ሲያደርጉ በነበሩ ውጊያዎች ባለፈው ዓመት ከተገደለ በኋላ የምዕራብ አፍሪካው አይኤስ በቻድ ሐይቅ አካባቢ ይዞታውን እያጠናከረ ይገኛል። ፖላንድ ከቤላሩስ በምትዋሰንበት ድንበር አቅራቢያ በሚገኝ ጫካ ውስጥ የአንድ ሶሪያዊ ወጣት አስክሬን መገኘቱን የፖላንድ ፖሊስ አስታወቀም። የቤላሩስ መንግስት የአውሮፓ ህብረት አባል ሀገራት ወደ ሆኑት ፖላንድ፣ ሉቲኒያና ላቲቪያ ህገወጥ ስደተኞች እንዲሸጋገሩ ድጋፍ ሰጥቷል በሚል ብርቱ ወቀሳና ክስ እየቀረበበት ነው። ዕድሜው 20 ዓመት ሳይሆን እንዳልቀረ የተገመተው ሟቹ ሶሪያዊ ወጣት
ቮልካ ቴሮስካ በተሰኘች መንደር አቅራቢያ መገኘቱን የገለጸው የፖላንድ ፖሊስ ለወጣቱ ህልፈት ምክንያት ገና አለመታወቁን ገልጿል። የአስክሬን ምርመራ በማድረግ የአደጋውን ምንነት ለመለየት እንደሚጥርም ፖሊስ ጠቅሷል። በቤላሩስ ወደ አውሮፓ ህብረት ሀገራት ለመሸጋገር በሚያደርጉት ጥረት የአሁኑ የሶሪያዊውን ወጣት ጨምሮ 9 ሰዎች ህይወታቸውን ማጣታቸው ተነግሯል። በተለይ ፖላንድ፣ ሊቱዌኒያና ላትቪያ የሰሜኑ ንፍቀ ክበብ ክረምት መግባቱን ተከትሎ በስደተኞች የመጥለቅለቅ ስጋት ላይ ወድቀዋል። ይህንኑ ተከትሎም ስደተኞቹ ይመጡበታል ብለው በገመቷቸው አካባቢዎች የድንበር ጥበቃ ማጠናከራቸውን የአሶሺየትድ ፕሬስ ዘገባ ያመለክታል። ወደ አውሮፓ ህብረት ለመግባት ከፖሊስ ጋር ትንቅንቅ እያደረጉ የሚገኙ አብዛኞቹ ስደተኞች ከኢራቅና ሶሪያ እንደመጡ ተነግሮላቸዋል። ይህ ዶይቼ ቬለ ነው። አድማጮች ዜናውን ለማብቃት ርዕሶቹን አንድ አፍታ ላስታውሳችሁ። የህወሓት ኃይሎች በኃይል በያዟቸው የአማራ ክልል አካባቢዎች ካለፈው ሐምሌ እስከ ነሐሴ በነበረው አንድ ወር ውስጥ በትንሹ 184 ሰላማዊ ሰዎች መግደላቸው በምርመራ ማረጋገጡን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀም። የኢትዮጵያ መንግስት አሜሪካ በኤርትራ ላይ የጣለችውን ማዕቀብ አወገዘም። ኤርትራ በበኩሏ በጎረቤት ኢትዮጵያ ግጭት ውስጥ ተሳትፋለች በሚል በዩናይትድ ስቴትስ የተጣለባትን አዲስ ማዕቀብ ውድቅ አድርጋለች። በሱዳን እየተካሄደ ባለው የጸረ መፈንቅለ መንግስት ሰልፈኞች ላይ ፖሊስ ተኩሶ አንድ ሰው ገደለም። ሌሎች ሰልፈኞችን ደግሞ በአስለቃሽ ጋስ በተነ። በሰሜን ምስራቅ ናይጄሪያ ዮቤ ግዛት እስላማዊ ጂሃዲስቶች በጉዞ ላይ የነበረ ወታደራዊ አጀብ ላይ ባደረሱት ጥቃት በትንሹ 3 የመንግስት ወታደሮች ሳይገደሉ እንዳልቀሩ የጸጥታ ምንጮች ዛሬ አስታወቁ። ዜናው በዚሁ አበቃ። ጤና ይስጥልኝ አድማጮች። በመከታተል ላይ የምትገኙት ከዶይቼ ቬለ የሚተላለፈውን የዕለተ ቅዳሜ ስርጭት ነው። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን በዚህ ሳምንት 88 ታጣቂዎች ላይ እርምጃ መወሰዱን የክልሉ የኮሚኒኬሽን ቢሮ ኃላፊ ለዶይቼ ቬለ ተናገሩ። የኦሮሚያ ክልል የኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ እርምጃ የተወሰደባቸው ባለስልጣናት ሸኔ እያሉ የሚጠሩት ታጣቂ ቡድን አባል እንደሆኑ ገልጸዋል። ኃላፊው ሌሎች 28 የታጣቂ ቡድኑ አባላት መማረካቸውን፣ ሎጂስቲክስ ሲያቀባብሉ ነበር የተባሉ 113 ሰዎችና በታጣቂ ቡድኑ የተደራጁ ሌሎች 67 ሰዎች በቁጥጥር ስር መዋላቸውን አቶ ኃይሉ አዱኛ ተናግረዋል። ስዩም ጌቱ ተጨማሪ ዘገባ አለው። በሰሜን ኢትዮጵያ የተስፋፋውን ጦርነት ተከትሎ በተለያዩ የሀገሪቱ አካባቢዎች ግጭት፣ አለመረጋጋትና መፈናቀሎች ተስተውለዋል። በዚህ ረገድ አንዱና ተጠቃሽ የሆነው የኦሮሚያ ክልል ከሳምንት በፊት በፌዴራሉ መንግስት የታወጀውን የአስቸኳይ ጊዜ አዋጅ ተከትሎ ህብረተሰቡን ከመንግስት ጋር በማቀናጀት የሰላ የጸጥታ እርምጃዎችን እየወሰድክ ነው ብለዋል። የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ እንዳሉት ታጣቂዎች የሚንቀሳቀሱባቸውን የወለጋና ምዕራብ ሸዋ ዞኖች መሰል እርምጃዎች ከተወሰዱባቸው ናቸው። እና ጠላቶቻችን በተቀናጀ ሁኔታ ሀገራችንን ለማፍረስ ከመቼውም ጊዜ በላይ ጠንክሮ የመጡበት መሆኑ ይታወቃል። ይህን ተከትሎ የኢትዮጵያ ህዝብም ሀገር ያትፈርስም እኔ እያለሁ ብሎ ኦሮሚያም ክልል ህዝብ እና በመንግስት በተቀናጀው ጥቃት በዚህ ሳምንት በሆሮ ጉድሩ ወለጋ 88 የሸኔ ታጣቂዎች ላይ እርምጃ ተወስዷል። 28ቱ ተማርከዋል። ሎጂስቲክስ ያቀባብሉ የነበሩ 113 ሰዎች ቁጥጥር ስር ውሏል። የተደራጁ እሱ ህዋስ የሆኑ 67 ሰዎችም እንደዚሁ በቁጥጥር ስር ውሏል። የተለያዩ የጦር መሳሪያዎችን ቁጥጥር ስር ያዋልን እንገናኛለን። የጦር መሳሪያዎችን በተጨማሪ ለአሸባሪ ቡድን ሊተላለፍ የነበረው 9 ኩንታል ሐሺሽም ቁጥጥር ስር አውለናል ማለት ነው። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊው አቶ ኃይሉ አዱኛ አክለውም ኦፕሬሽን ያሉት ታጣቂዎች ላይ ያነጣጠረ የመንግስት የተቀናጀ እርምጃ ከአዲስ አበባ በቅርብ ርቀት ላይ የምትገኘውን የምዕራብ ሸዋ ዞን አዳ በርጋ ወረዳን ጨምሮ ዜጎችን ለማፈናቀል ያሴሩ ባሏቸው በምስራቅ ወለጋ ዞንም እርምጃ ተወስደዋል ብለዋል። አስቸኳይ የጊዜ አዋጁ ከታወጀ በኋላ ከወትሮ የተሻለ የህዝብን ይሁንታን የተገኘበትና ህዝብ መንግስት የሚያወጣቸውን መመሪያዎችን እየተገበረ ይገኛል። በተመሳሳይ በምዕራብ ሸዋ አዳ በርጋ አካባቢም አቡና ግንደበረትም ላይም በጠላት ላይ የተቀናጀ ጥቃት ኦፕሬሽን ተደርጎ እየተደመሰሱ ይገኛሉ። ምስራቅ ወለጋ አካባቢም ሰውን የማፈናቀል ስራ ላይ ተጠምዶ እሱንም ቀልብሰን በተደራጀ ሁኔታ ከወትሮ የተሻለ እንቅስቃሴ ያደርገን እንገኛለን ማለት ነው። የጸጥታ ኃይላት በዚህን ወቅት ንጹሃን ዜጎች እንዳይጎዱ እየተወሰደ ያለው ጥንቃቄ ምን ይሆን የተባሉት ኃላፊው በአዋጁ መሰረት ንጹሃን ሰለባ እንዳይሆኑ የክልሉ መንግስት አጽንኦት ሰጥቶ እየሰራ ነው ሲሉ መልሰዋል። በንጹሃን ላይ
የሚደርስ ማንኛውም ጥቃት የለም። የሚደረገው በእነዚህ ላይ ብቻ ያነጣጠረ ስለሆነም እነሱ ንጹሃን የሚባሉት ነገር የለውም። ቀድሞ ነው የሚያፈናቅሉት። ከቀዩ ያፈናቅላሉ፣ እንዲሰደድ ያደርጋሉ ማለት ነው። በንጹሃን ላይ ግፍ ነው የሚፈጽሙት። እያፈናቀሉ ንብረቱን እየዘረፉ የሚሄዱ ስለሆነ እኛ ደግሞ ንጹሃንን ለመከላከልና አገርን ለማዳን ህዝብን ከጥቃት ለመከላከል እያደረግን ያለው ኦፕሬሽን ስለሆነ ጥንቃቄ በተሞላበት እርምጃ